የፑቲን ቤተሰብ፣ የተደበቀው ሀብት እና ምስጢራዊ ሕይወት። ቭላዲሚር ፑቲን የሩሲያ ፕሬዚዳንት፣ የዓለማችን ኃያል ሰው። በፖለቲካው ዓለም ስለ እርሳቸው የማያውቅ የለም። በየቀኑ በቴሌቪዥን መስኮት እንመለከታቸዋለን፣ ንግግሮቻቸውን እንሰማለን። ኃይላቸው በዓለም ዙሪያ ይንጸባረቃል። ነገር ግን ስለ ግል ሕይወታቸውስ ምን ያህል እናውቃለን? አንድ የታወቀ የፑቲን ንግግር አለ። የግል ሕይወት አለኝ፣ ማንም ጣልቃ እንዲገባበት አልፈልግም፣ ይህ ሊከበር ይገባል ይላሉ። እውነት ነው። የፑቲን የግል ሕይወት በሩሲያ ውስጥ እጅግ በጣም ጥብቅ ምስጢር ነው። ስለ ቤተሰቦቻቸው ማውራት በሩሲያ ሚዲያዎች የተከለከለ ነው ማለት ይቻላል። ልጆቻቸው የት እንዳሉ፣ ማን እንደሆኑ ወይም ምን እንደሚሰሩ በይፋ አይነገርም። ግን መረጃዎች እንደሚያመለክቱት ከዚህ ምስጢራዊነት በስተጀርባ በቢሊየን የሚቆጠር ዶላር ሀብት፣ የቅንጦት ሕይወት የሚኖሩ ምስጢራዊ ልጆች እና በዓለም ዙሪያ የተደበቁ ኦሊጋርኮች አሉ። አንዳንዶች ፑቲን የዓለማችን እጅግ ሀብታም ሰው ነው ይላሉ። ዛሬ በዝግጅታችን የክሬምሊንን ግድግዳ አልፈን ስለ ፑቲን የተደበቀ ቤተሰብ፣ ስለ ምስጢራዊ ፍቅረኞቻቸው እና ስለማይታመነው ሀብታቸው መረጃዎችን አሰባስበን እናቀርብላችኋለን። ይህ የፑቲን ምስጢራዊ ቤተሰብ ታሪክ ነው። አብራችሁን ቆዩ። ታሪኩን የምንጀምረው ከሕጋዊ ሚስታቸው ነው። በ1983 ቭላዲሚር ፑቲን ሊውድሚላ ሺክረብኔቫ የተባለች የቀድሞ የአየር አስተናጋጅ አገቡ። ለ30 ዓመታት በትዳር ቆዩ። ነገር ግን ፑቲን ሥልጣን ላይ እየተነከሩ ሲመጡ ሊውድሚላ ከሕዝብ እይታ እየጠፉ መጡ። እንደውም አንዳንድ ጋዜጠኞች በገዳም ውስጥ ተዘግቶባቸዋል እስከ ማለት ደርሰው ነበር። በመጨረሻም በ2013 በሞስኮ በሚገኝ አንድ የባሌ ዳንስ ትርኢት ላይ አብረው ታዩና ለጋዜጠኞች ባልተጠበቀ ሁኔታ ትዳራችን አብቅቷል ሲሉ ተናገሩ። ይህ ፍቺ ለሩሲያ ሕዝብ ድንጋጤ ነበር። ሊውድሚላ ከዚያን ጊዜ ጀምሮ ከእይታ ጠፍተዋል። ነገር ግን የምርመራ ሪፖርቶች እንደሚያመለክቱት አሁን በደቡብ ፈረንሳይ በሚገኝ የቅንጦት ቪላ ውስጥ ከአዲሱና በዕድሜ ከእርሳቸው ከሚያንሰው ባላቸው ጋር ይኖራሉ። ግን የፑቲንና የሊውድሚላ ልጆችስ? ፑቲን ከሊውድሚላ 2 ሴቶች ልጆች አሏቸው፣ ማሪያና ካትሪና። ነገር ግን እነዚህ ልጆች በይፋ የፑቲን ልጆች ተብለው ተጠርተው አያውቅም። ለደህንነታቸው ሲባል የአባታቸውን ስም አይጠቀሙም። የመጀመሪያዋ ማሪያ ወሮንትሶቫ ትባላለች። አሁን ዕድሜዋ በ30ዎቹ መጨረሻ ላይ ነው። እሷ የሕፃናት ሕክምና ባለሙያ ኢንዶክሪኖሎጂስት ስትሆን በዘር ውርስ ላይ ትኩረት ያደረገ ግዙፍ የሕክምና ኩምፓኒ ትመራለች። ይህ ኩምፓኒ በመንግሥት ከፍተኛ ድጋፍ የሚደረግለት ነው። ማሪያ ያገባች አንድ የኔደርላንድ ነጋዴን ነበር። ሁለተኛዋና በጣም ታዋቂዋ ልጅ ካትሪና ቲሆኖቫ ናት። ካትሪና የምትታወቀው በሳይንቲስትነቷ ብቻ አይደለም። እመኑም ብታለሙም እሷ አክሮባቲክ ሮክ ኤንድ ሮል ተባለ የዳንስ ውድድር ተለማማሪ ናት። የዩቲዩብ ላይ የምታዩት ይህ ዳንስ ቪዲዮ የፑቲን ልጅ እንደሆነች ብዙዎች ያረጋግጣሉ። ካትሪና የሞስኮ ስቴት ዩኒቨርሲቲን $1.7 ቢሊዮን ፕሮጀክት ትመራለች። ባሏ የሩሲያ ታዋቂ ቢሊዮነር ልጅ ነበር። አሁን ተለያይተዋል። በጋብቻቸው ጊዜ ብቻ $2 ቢሊዮን ሀብት ነበራቸው ተብሎ ይገመታል። ፑቲን ስለ ልጆቹ ሲጠየቁ የሚሰጡት መልስ አንድ ነው። ልጆቼ በሳይንስና በትምህርት ላይ ነው ያሉት፣ ፖለቲካ ውስጥ አይገቡም፣ ሕይወታቸውንም በሩሲያ ውስጥ ነው የሚመሩት የሚል ነው። ነገር ግን የፑቲን የቤተሰብ ታሪክ በዚህ አይበቃም። ከ2008 ጀምሮ ስሟ ከፑቲን ጋር በሰፊው የሚያያዝ አንዲት ሴት አለች፣ አሊና ካቤቫ። አሊና ኦሊምፒክን ወርቅ ሜዳሊያ ያሸነፈች በሩሲያ እጅግ የታወቀች የጂምናስቲክ ተለማማሪ ነበረች። ከስፖርት ከተገለለች በኋላ ፓርላማ አባል ሆነች። በመቀጠልም የሩሲያ ትልቁን የሚዲያ ተቋም እንድትመራ ተደረገ። ለዚህ ሥራዋ የሚከፈላት ደሞዝ በዓመት $10 ሚሊዮን እንደሆነ ይነገራል። የምዕራባን መገናኛ ብዙሃንና የሩሲያ ተቃዋሚዎች እንደሚሉት አሊና የፑቲን ምስጢራዊ ሚስት ናት። እንዲያውም አንዳንዶች የሩሲያ ምስጢራዊ ቀዳማይ እመቤት ይሏታል። ሪፖርቶች እንደሚያሳዩት አሊና ከፑቲን በአናት ሚስት 3 ልጆችን ወልዳለች። ልጆቹ የተወለዱት በስዊዘርላንድና በሞስኮ በሚገኙ እጅግ ውድ የግል ክሊኒኮች ናቸው። ነገር ግን እነዚህ ልጆች በይፋ አይተመዘቡም። አሊና ለሎር ጊዜ በስዊዘርላንድ በሚገኝ የቅንጦት መኖሪያ ውስጥ ከልጆቿ ጋር ትኖር ነበር ይባላል። ዩክሬን ጦርነት ከጀመረ በኋላ አሜሪካና የአውሮፓ ሕብርና በአሊና ካባዬቫ ላይ ማዕቀብ ጥለዋል። ወለምን?
የፑቲን ድብቅ ሀብት ተጠቃሚ ናት ብለው ስለሚያምኑ ነው። ጉዳዩ በዚህ ብቻ አያበቃም። ፕሮጀክት ተባለ የምርመራ ቡድን ይፋ ያደረገው ፑቲን ስቪትላና ክሪቫኖጊክ ተባለች የቀድሞ የጽዳት ሰራተኛ አሁን ግን የባንክ ደራሻና ሚሊዮነር የሆነች ሴት ሉዊዛ ሮዞቫ ተባለች ልጅ አላቸው። የሚገርመው ነገር የሉዊዛ ፊት ከፑቲን ጋር ያለው ተመሳሳይነት አስደራጊ ነው። ይህች ልጅ በኢንስታግራም ላይ የቅንጦት ሕይወቷን ታሳይ ነበር። ነገር ግን ጦርነቱ ሲጀምር አካውንቷን ዘግታ ጠፋች። አሁን ወደ ዋናው ጥያቄ እንምጣ። ገንዘቡስ? ቭላዲሚር ፑቲን በወረቀት ላይ የሚቀበሉት ደሞዝ በዓመት $140,000 አካባቢ ነው። ንብረታቸውም አንድ አፓርትመንትና 3 የአሮጌ ካኪኖች እንደሆነ በይፋ ተመዝግቧል። ነገር ግን ተቃውሞ አሌክሲ ናቫልኒ ይፋ ያደረገው በጥቁር ባህር ዳርቻ ላይ የፑቲን ቤተ መንግሥት ተብሎ የሚጠራ ዋጋው ከ1.3 ቢሊዮን ዶላር በላይ የሚገመት ግዙፍ መኖሪያ አለ። ይህ ቤት በበረራ ተከለከለ ክልል ውስጥ የሚገኝ ሲሆን በውስጡ የራሱ ካዚኖ፣ የሆኪ ስታዲየም፣ ወይን ማምየቻ እና ከመሬት በታች መሸሸጊያ አለው። ቤቱ በፑቲን የቅርብ ብርጊዶች ስም ተመዝግቦ ቢሆንም ትክክለኛው ባለቤቱ እርሳቸው እንደሆኑ ብዙ መረጃዎች ያሳያሉ። የፑቲን ሀብት ልክ የሩሲያ ማትሪዮሽካ አሾጆሾሾ ናት። አንዱን ስትከፍቱ ሌላ፣ ያንን ስትከፍቱ ሌላ ይወጣል። ገንዘቡ በልጅነት ጓደኞቻቸው፣ በሴሉ ጓደኞቻቸው እና በኦሊጋርኮች ስም ተደብቆ ይቀመጣል። ቢል ብራውደር የተባለ ታዋቂ ፋይናንስ ባለሙያ የፑቲን ጠቅላላ ሀብት ከ200 ቢሊዮን ዶላር በላይ ሊሆን ይችላል ይገምታል። ይህ እውነት ከሆነ ፑቲን ከኢሎን ማስክ እና ከጄፍ ቤዞስ ቀጥሎ ወይም እኩል የዓለማችን ሀብታም ሰው ያደርጋቸዋል። ለፑቲን ቤተሰብ ይህ ሀብትና ስልጣን በዋጋ የማይተመን ምቾትን ሰጥቷቸዋል። ነገር ግን በሌላ በኩል ማንነታቸውን ደብቀው ስማቸውን ቀይረው በከፍተኛ ጥበቃ ስርና በፍርሃት እንዲኖሩ አስገድዷቸዋል። የክሬምሊን ምስጢር የሆነ የፑቲን ቤተሰብ ታሪክ አሁንም ብዙ ያልተመለሱ ጥያቄዎች አሉት። እውነት ፑቲን ይህን ሁሉ ሀብት ያከማቹት ለቤተሰባቸው ዋስትና ነው ወይስ ስልጣንን ለማቆየት? መልሱን ታሪክ ይፈታል። እናንተስ ምን ታስባላችሁ? አንድ መሪ ግል ሕይወቱን በዚህ ደረጃ መደበቅ አለበት ወይስ ሕዝቡ ማወቅ መብቱ ነው? ሐሳባችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረግና እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ አስገራሚ ቪዲዮ እስክንገናኝ ቸርን ሰንብት።